በጓደኛዬ በጣም በተራቀቀ መልኩ ሻሽዋ የተሰራውበትን እኔ በሰዓቱ አልተመቸኝም ነበረ። ያልተመቸኝ ነገር ቢኖር እሱ የቀጠረኝ ቦታ ነው ያልተመቸኝ። አለ የተባለው ስራ ደግሞ ወደ ብስራተ ገብርኤል አካባቢ ነው። እሱ የቀጠረኝ ቦታ ደግሞ ሌላ ቦታ ነው የነበረው። ሲሄድ በጣም አጣደፈኝ። ጠዋት ላይ በጣም ሲያጣድፈኝ እየመጣው ነው፣ መንገድ ታክሲ ተዘጋግቶብኝ ነው። በታክሲ እየመጣው ነው፣ መንገድ ትንሽ ስለተዘጋጋብኝ ነው በሚል ትንሽ እንድጠብቀኝ ያደረኩኝ። ያን ያደረገው እኔን ለማሳመን ነው ብዬ በኋላ ላይ አሳስበው እኔን ለማሳመን ነው። ዩቲዩብ ቻናሉን ሰብስክራይብ ያደርጋል። ሰላም እንዴት ናችሁ? ጥንቃቄ መልእክት ነው። በጣም ከምናስበው በላይ ነገሮች በጣም ውስብስብ እየሆኑ መጥተዋል። ለተወሰነ ቀናት ስልክም ስላልነበረኝ ይህንን መልእክት ሳላስተላልፍላችሁ ቀርቼ እንጂ የአንድ ሁለት ሳምንት አልፎታል ይሄ ኬዝ ከገጠመኝና ሼር እንድታደርጉና ጥንቃቄ እንድታደርጉ እና ዩቲዩብ ቻናሌንም ሰብስክራይብ ያደርጋችሁ እንድታበረታቱኝ ጠይቃችኋለሁ። የዛሬ 2 ሳምንት የገጠመኝ ኬዝ በጣም በተራቀቀ መልኩ ሻሽዋ የተሰራውበትንና በጓደኛዬ በኩል አንድ ኤምባሲ ውስጥ ስራ እድል ይመጣል። ያ ለሱ የመጣለትን እድል እሱ ስራ ላይ ቢዚ ስለነበረ እውነት ለመናገር ያው እሱም ጓደኛዬ እንዳልጠራጠር ካደረጉኝ ነገሮች አንዱ እሱ በጣም በሰዓቱ ቢዚ እንደነበረ አውቃለሁ። መጀመሪያውንም ከዛ ኬዝ እኔ ቢዚ ስለሆንኩኝ እሺ እኔ አልችልም እኔ ባልችል እንኳን ለጓደኛዬ ልስተዋ ስል ችግር የለውም ያው ስራውን በኃላፊነት መወጣት የሚችል ሰው ከሆነ ችግር የለውም ይሉታል ማለት ነው። ከዛ ስራው ወደ እኔ መጣ ማለት ነው። እሱ ደውሎ እንደዚህ አይነት ስራ ነው፣ አንተም ቢዚ ሊያደርግህ የማይችል ስራ ነው፣ አንተ ብትሰራ ትጠቀማለህ፣ ለራስህ የመጣ ስራ ነው። ስለዚህ በዚህ ስልክ ደውልና አውራ ውስጥ ስለ ስራው ይለኛል ማለት ነው። ችግር የለውም ብዬ እኔም ያው የስራ ሰዓቱ ምናምን ነግሮኝ ስለነበረ ኦፍኮርስ እችላለሁ ችግር የለውም ምናምን አልኩትና ስልኩ አይሰራም ብዬ ነው ጓደኛዬ ነገርኩት። ከዛ በኋላ እሱ ደውለልኝ ቀጠሮ አሳዘኝ። እሱ ባለ ሰዓት አልተመቸኝም እኔ ሌላ ቀን ቀየረልኝ አልኩትና ሌላ ቀን ቀየረልኝ ማለት ነው። ከቀየረልኝ በኋላ ግን እኔ በሰዓቱ አልተመቸኝም ነበረ። ያልተመቸኝ ነገር ቢኖር እሱ የቀጠረኝ ቦታ ነው ያልተመቸኝ። አለ የተባለው ስራ ደግሞ ወደ ብስራተ ገብርኤል አካባቢ ነው። እሱ የቀጠረኝ ቦታ ደግሞ ሌላ ቦታ ነው የነበረው። ያንን ነገር በጣም ተምታታብኝና ለምንድን ነው እዛ ያቀጠርከኝ ብዬ ስጠይቀው መገናኛ አካባቢ መንገድ ትራንስፖርት ያለበት ቢሮ ሲነግረኝ አውቀዋለሁ ምናምን ስል የታርጋ ኬስ ስላለ እዛ እየሄድኩ ነው እና በዛ አንተንም እንዳላስጠብቅህ እንትን ስላልኩ ነው ይለኝና እሺ ምናምን ብዬ እንደ ነገሩ ተቀብዬው በቃ እኔ መጥቼ እዛ ድረስ ከምለፋ እንኳን ወደዛ ብትቀይርልኝ ደስ ይለኝ ነበር ካልክ ግን ችግር የለውም ያው ስራ ላናግር ስለሆነ ስራውን ያልፈለገ አይነት ሰው ሰማዋል ብዬ ስላሰብኩኝ እሺ አልኩትኝ። በዛ ተቀጣጠርንና ሄድኩኝ። ሲሄድ በጣም አጣደፈኝ። ጠዋት ላይ በጣም ሲያጣድፈኝ እየመጣው ነው፣ መንገድ ታክሲ ተዘጋግቶብኝ ነው። በታክሲ እየመጣው ነው፣ መንገድ ትንሽ ስለተዘጋጋብኝ ነው በሚል ትንሽ እንድጠብቀኝ ያደረኩኝ። እዚህ ማብራትም ስለሄደ ያው ኦሬዲ ያስጠበቀኝ ነው፣ ትንሽ ያስጠብቀኛል። እጠብቀሃለሁ፣ ስልኬ ግን እየዘጋብኝ ነው። ምን አይነት ልብስ ነው የለበስከው አለኝ ማለት ነው። እኔ ያው ጓደኛዬ ያገናኘኝ ሰው ስለሆነ ምንም አልጠረጠርኩም። ያንን የለበስኩት በሰዓቱ የሆነ ነጭ ክሬም ከለር ነገር ነበር የለበስኩት። እንደዚህ ክሬም ከለር ልብስ ነው የለበስኩት፣ ሹራብ ነው የለበስኩት አልኩት። ብቻ ስልኬ ሳይዘጋ ብትመጣ ደስ ይለኛል ምናምን አለኝ። ኦኬ በቃ እዛ ጠብቀኝ አልኩት። እዛ ካፌ ውስጥ እየጠበቀኝ እንደሆነ ነገረኝና እኔም ሄድኩኝ። ከሄድኩ በኋላ ግን ወዳው ነው እንትን ያለኝ፣ ከሩቅ አይቶኝ መጣ። እኔ ገብቼ ቁጭ እንዳልኩ ብዙም አላስጠበቀኝም፣ መጣ። ስለ ስራው የተወሰነ ካወራን በኋላ ወረቀቴን ተቀበለኝ። ማለት ሲቪዎች ምናምን አያ ዲቴል ያሉት ነገሮች ተነጋገርን። እሱ የድርጅቱ የዛን ኤምባሲ ጋይደር እንደሆነና ይህንን እንደዛ አይነት ሰው የነበረው ሰው ስለለቀቀ በአንተ በኩል የሚታቀው ሰው ጎበዝ ሰው ካለ ፈልግ ብሎኝ ነው ስላለ ለጓደኛህ ነበር ሪኮመንድ ያደረኩት። አንተ ከመጣት ኦኬ ምናምን አለኝ። እሺ ያው እኔ ነግሮኛል እሱ ምናምን አልኩት። ያው ቅድም እንዳልኳችሁ ስልኬ ሊዘጋ ነው ብሎ ስላለኝ ታርጋው ኬዝ
መደወል የነበረበት ነበረ የማናጀር ስለነበረው እሱ ጋር ሊደውል አለ። እሺ ምናምን አለ። አስደውለኝ ስላለ አስደወልኩት ማለት ነው። ላውድ አድርጎ ነበረ እያወራ የነበረው። መጨረሻ ላይ ግን ላውድ ሆኖ እያወራው እያለ እንደዚህ እኮ ይሄን ያክል ሺህ ብር አለችኝ። በብር መጠኑ ነግሮት እንደዛ ስለኝ እንዴት እንደዚህ ትላለች? ወስደ ያገናኘኝ ልጅቷን ወስደ ያገናኘኝ ስለ አይ የሰው ስልክ ነው ይለዋል ማለት ነው። የሰው ስልክ ነው ወስጄ ማገናኘት አልችልም ወይ የራሴ ስልክ ቻርጅ ሳረግ እንትን አገናኛለሁ ወይ ተመልሼ መምጣት ይኖርብኛል ምናምን ይላል። ያን ያደረገው እኔን ለማሳመን ነው በኋላ ላይ ሳስበው እኔን ለማሳመን ነው። እሱ ችግር የለውም ወስደ ልጅቷን ያውራት ምናምን እንድል ከኔ ኮንፈርሜሽን ስለጠበቀ ነው እንደዛ ያደረገው። ከዛ ስልኩን ይዞት ሄዳ ማለት ነው። በማውቀው ሰው በኩል ሲያገኘሁት ስለሆነ ምንም ነገር አልጠረጠርኩም። ሳየው አይመጣም የመንገድ ትራንስፖርት ቢሮ ስለገባ ከኔ ፊት ለፊትም ስለነበረ ከዛ ሄድኩኝ። ሲሄድ ግን ውስን ሰዎች ብቻ ናቸው የነበሩት። በሰዓቱ በጣም ነው የተናደድኩትና በማውቀው በኩል እሱ ደግሞ በሚያውቀው ሰው በኩል በጣም የቅርብ ጓደኛ ለብዙ ዓመታት ለ8-9 ዓመታት የሚተዋወቅ ሰው በኩል ነው ያገኘው። የኔም ጓደኛዬን ደግሞ በጣም ረጅም ጊዜ ነው የማውቀው። እንደዚህ አይነት ነገር ውስጥ ይገባል ብዬ ስቲል ነው ብዙ ጥርጣሬ የለኝም። በእርግጥ ሰው እንደዚህ ያስባል ብዬ አላስብም። ለምን የስራ ቦታውንም ሁሉም ነገሩን ስለማቅ ብዬ ስለማስብ ነው። ጥንቃቄ እንድትወስዱ በሰዎች አጋጣሚ በተለያየ አጋጣሚ የምታውቋቸው ሰዎች እንደዚህ አይነት ስራ አለ ምናምን በሚሉ ሰዓት ማን ነው ምንድነው የሚለው ነገር ዲቴል ነገሩን ባታውቁ ስራ የፈለገ ነገር እንትን ብላችሁ እሺ ይሁን በሰው ጥሩ ስራ በሬኮሜንዴሽን ማግኘት ጥሩ ሆኖ ሳለ ግን እንደዚህ አይነት ነገሮችን ብትጠነቀቁ። ስልካችሁ ውስጥ አሁን ሁሉም ነገር ስልካችን ላይ ስለሆነ ሀክ ለመደረግም ለብዙ ነገር ስለምንጋለጥ ጥንቃቄ እንድትወስዱ ከዚህ ግንዛቤ ወስዳችሁ እንትን እንድትሉ ለማለት ነው። ዩቲዩብ ቻናሉን ሰብስክራይብ ያደረጋችሁ ሌሎችን የአስተማሪ የሆኑ ቪዲዮዎችን እሰራላችኋለሁ። ተወሰነ ጊዜ ጠፍቻለሁ አውቃለሁ።